ከ680 ሺህ በላይ ተከታዮች አሏት። ከልጅነቷ ጀምሮ በሚዲያ ላይ እናቃታለን ዴዚ። ታዲያ እናቷ በድንገት ሞቱ ተባለ። ሚዲያው በከፍተኛ ሁኔታ ይህንን ነገር ተቀባበለው፣ ከፍተኛ የሆነ ሽፋን አገኘ። ነገር ግን አንዳች የቀብር ማስረጃም ሆነ የፎቶ ወይም የቪዲዮ መረጃ የለም። ይባስ ብሎ በሰፈራ ደረጃ እንኳን የቀበረ ሰው አልተገኘም። እውነታው ምንድን ነው? እናቷ በሚስጥር ተሸሸጉ ወይስ ሌላ ያልተሰማ አሰቃቂ እውነት አለ? ዛሬ ከጀርባ ያሉ ነጥቦችን እንገጣጥማለን፣ ሚስጥሩንም ለመፍታት እንሞክራለን። አብራችሁን ቆዩ። አንዲትን ሚዲያ ላይ የምናውቃት ስስ ልብ ያላት መልኳን አታ ለልጇ መልኳን ያጣች አንገቷን ጎንበስ ብላ ብዙ ነገር እንዳሳለፈች አንድ ሴት አንድ ሰው መጥቶ ከመሬት ተነስቶ ሞተች ብሎ ሲልክ ልትቀበል በጣም ከባድ ነው። ምክንያቱም ሚዲያውን በከፍተኛ ሽፋን አግኝታለች እች ሴት። ነገር ግን ምንም ማስረጃ ግን የሚመጣልን ነገር የለም። እንደሰማነው እሁድ ተቀበረች ተባለ። አትሊስት አንድ ሰው የቀበር ስነስርዓት የሚያሳይክ የተቀበረችበት ቦታ የሚነግርህ በቪዲዮ የሚሆን በፎቶ የለም። ሌላው እየተመጣ የሚወራው ሞቷንም የነገሩን አንድ አይነት ሰዎች ናቸው። የተወሰኑ ሰዎች አንድ አይነት ሰዎች አንድ ዓላማ ያሉት ሰዎች ነው የነገሩን። እንደገና መተውም አትናገሩ፣ ዝም በሉ፣ ትረፍበትም የሚሉን ደግሞ አንድ አይነት ሰዎች ናቸው። እኛ የታለች የቱ ጋ ነው የሞተችው አገር ላይ እንዳለን ሄደን እንቅበርም። አንድ ሰው ሞተ ሲባል ቢያንስ የቀብር ስነስርዓት ይኖራል፣ ወይም ደግሞ ለቀስተኞች ይኖራሉ፣ ለቅሶ የሚደርሱ ይኖራሉ፣ ቤተሰቦች ይኖራሉ፣ ብዙ ማስረጃዎች ይኖራሉ። በዚህ ጉዳይ ላይ ግን መረጃ የሚሰጡ ሰዎችም ሆኑ አትናገሩ ወይም ደግሞ ዝም በሉ የሚሉ ሰዎችም አንድ አይነት ሰዎች ወይም ተመሳሳይ አንድ አይነት ዓላማ ያላቸው ሰዎች ይመስላሉ። የተወሰኑ ጥቂት ሰዎች ናቸው። ለምን? እውነታው እናትየው ሞተዋል ወይስ አልሞቱም ነው? ወይስ የሆነ ነገር ለመሸፈን የተደረገ ተውኔት ወይም ቲያትር ነው? በቂ ማስረጃ እስካልተገኘ ድረስ ይሄ ጉዳይ 50-50 ነው ብዬ ነው የማስበው እኔ። አንቺ የምትይውን ነገር 50% እኔም ባምነው ደስ ይለኛል፣ ቲና አልሞተችም ብዬ። አሁንም የሆነ ጥርጣሬ የሆነ ነገር እስካላየው ድረስ ሞተች ብዬ ሙሉ በሙሉ አልደመድምም። የሆነ ማስበውና ማዝንበት ነገር አለ፣ የሆነ የምጠራጠርበት ነገር አለ። ግን ዴዚ ትልቅ ልጅ ናት። ትልቅ ልጅ ናት ስልሽ ማቹርድ ናት። ማቹርድ ከመሆን አልፋ የራሷን ቾይዝ መምረጥ፣ የሰው ጋር አብሮ የመሆን ከሀገር ሀገር መንቀሳቀስ ብሎም ተርፎም ማርገዝ ደረጃ የደረሰች ማቹርድ ሴት ናት። እናትየዋ ሞቱ ሲባል በፈለገ የራሷ አካውንትን አክሰስ ማድረግ ባትችል ራሱ ጥቁር ፕሮፋይል ፒክቸር ሲደረግ ወይ የሆነ ነገር ሲደረግ የሚዲያ ሰው ናት። 680 ሺህ ፎሎወር በላይ ያላት ሰው ናት። ቪዲዮ ሰርታ እናት ያልሞተችም የውሸት ወሬ ነው ማለት ትችላለች። ገብቶሻል? እናትየዋም እስከማውቃት በጣም 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 ይሄ በአንዳንድ ነገር ምስኪን የሆነች ሴት እንጂ ይህን ያህል ሜስ ውስጥ የምትገባ ወይ ስሟ ሲጠፋ ሞተች ምናምን ሲባል ዝም ብላ የምትቀመጥ አይነት እናት አይደለችም። ካልታገተች ወይ የሆነ ነገር ካልተደረገች በስተቀር ዮኒ ማኛ ላይ ገብታ እኮ መልእክቷን ያስተላለፈችው 100 ፎሎወር በማይሞላ ፎሎወር ነው። እና ለሚዲያው በጣም ቅርብ የሆነች ዴዚን ከልጅነቷ ጀምሮ ዩቲዩብ ስታሰራት የነበረች ለሚዲያ በጣም ንቁ የሆነች ሰው ናት። ሞተች ተብሎ የሚወራ ከሆነ ወታ ማውራት ትችላለች፣ አንለስ ካልታገተች በስተቀር። ቀብር ሄድኩ ሚል ማንም ሰው የለም። ለቅሶ ግን በማቀው ልክ በሰፈሯ በተነገረ ልክ ሄጄ ጠይቄያለሁ። ሰፈሯ ላይ ምንም አይነት ነገር የለም፣ አልሰማም። እሷ ያለችኝ ሰፈር ላይ ገብቷቸዋል። ነገሩን ደግሞ ይበልጥ አሳሳቢ የሚያደርገው የዴዚ ፍቅረኛ የተባለ ወጣት የድምፅ ማስረጃ ሲሰማ ነው። እስቲ ይህንን የድምፅ ማስረጃ አብረን እንስማው። ምንም ዲዲላት እኔን አስፈራርተሽ ልታስፈራጃችም። እኔ ሰው በጸባይ እንጂ በእንደዚህ በማስፈራራት አንድን ሰው ሊያንበረክከኝ አይችልም። ማንም ሰው ማለት ነው አሞራ እኮ ነኝ። ማንም ሰው ሊያስፈራራ አይችልም። ከዛ ደግሞ ቮይስ ምናምን ያልሻለሽ ማርያምን ነገ ይቅርታ አልል፣ ከነገ ወዲያ ይቅርታ አልል፣ ብሞትም እኔ ይቅርታ አልል። ካጠፋው ኦፍ ኮርስ ይቅርታ ጠይቃለሁ። ካላጠፋው ግን በጨራሽ ለማንም ሰው ይቅርታ አልጠይቅም። ገባሽ? ለማንም ኦኬ።
ቲክታክ ምናምን ያልሽውን ቲክታክ ደግሞ አታገኙም። እናቷ በጭራሽ ነው የማታገኙ። ገባሽ? አንቺ ማታገኙ እሷ ማታገኙ። ምክንያቱም በራሴ ስልክ ቁጥር በራሴ ኢሜል ነው ያለው የራሷ የዴዚ አካውንት ለራሱ ማለት ነው። ኦኬ ሶ አታገኙትም። የፈለጋችሁትን ነገር አድርጉ። እኔ የምነግርሽ ግን የወጣች ዕለት ሶሻል ሚዲያ ላይ ማለት ነው እንደማልተዋት አንቺንም እሷንም አንድ ብላ ወጣችሁ ተናገሩ ብቻ። አንቺም ሁኚ እሷም ትሁን። ገባሻ? ማርያምን እስከ ዛሬ ዝም ኢትስ ኦኬ። በውስጥ አውሩ። እየተሳደብሽ ነው አሁንም እያልሽ ነው ምንም አያገባኝ። ኢትስ ኦኬ። ከአሁን በኋላ ሶሻል ሚዲያ ላይ ወጥታ የተናገረችበት ቀን የዛን ጊዜ እኔን አያርገኝ። እንደሰማችሁት ነው። ይህ ድምፅ 3 ትልልቅ እውነቶችን ያወጣል ብዬ አስባለሁ። አንደኛ የዴዚ ማህበራዊ ሚዲያ ሶሻል ሚዲያ አካውንቶቿ በሱ ቁጥጥር ስር እንደሆኑ እንሰማለን ከዚህ ድምፅ። ሁለተኛው ደግሞ አልተዋችሁም የሚል በግልጽ የተነገረ የማስፈራሪያና ዛቻ የሚመስል ነገር ሰምተናል። ሶስተኛው ደግሞ ዴዚ በራሱ አካውንት ገብታ እናቴ አልሞተችም ወይም ደግሞ እውነታው ይህ ነው ብላ እንዳታብራራ በዲጂታል ወይም ደግሞ በስነ ልቦና ቁጥጥር ስር ዲጂታል ኮንትሮል ስር ውላለች የሚል ከፍተኛ የሆነ ጥርጣሬ አለኝ። እንግዲህ ከዚህ ሁሉ ሁኔታ የምንታዘበው እኔ በግሌ የምታዘበው እና የራሴ ምልከታ የማስቀምጠው ነጥብ ቢኖር ይህ ጉዳይ ተራ የማህበራዊ ሚዲያ ወሬ ወይም ደግሞ የቲክቶክ ድራማ አይደለም፣ በፍጹም አይደለም። ዶቶቹን አያይዘን መመልከት አለብን የሚሰጠንን ምስል ለመመልከት። እነዚህን ዶቶቹን አያይዘን ስንመለከት የቀደመው የቤተሰብ አለመግባባት በእናትየውና በልጅየው ፍቅረኛ በልጃቸው ውሳኔ ደስተኛ አልነበሩም። እናት ብዙ ማስረጃ አለ ይህንን ነገር ያረጋገጥንበት። መረጃን የማፈን ሙከራና እናትየው ሞተዋል ከተባለ በኋላ እውነቱን የሚያጣሩ ሰዎችን አፍ ለማዘጋት የሚደረገውን ግፊት ስንመለከት የሴቲቱ ነፃነት ወይም የዴዚ ነፃነት መገፈፍ፣ ዴዚ በእርግጥ በቂ ብስለት ያላት ሴት ብትሆንም አሁንም ግን በቁጥጥር ስር መሆኗን ኮንትሮል እየተደረገች መሆኗን የፍቅረኛዋ ንግግር የድምፅ ቅጂ በደንብ አድርጎ ይነግረናል፣ ወይም ያንን ነው የሚያሳየው። እናትየዋ አልሞቱም የሚል ጥርጣሬ ሚዛን ይደፋል። የተዛመተው የሞት ወሬ ምናልባትም እናትየዋን ከልጅየው ሕይወት ሙሉ በሙሉ ለማራቅ ወይም ደግሞ የቤተሰብ ወንጀልን ለመሸፈን የተሰራ ሴራ ይመስላል። የሆነ የሚሸት ነገር አለ እዛ አካባቢ። ዴዚ ደግሞ በዚህ ሁሉ መካከል ድምጿ ታፍኗል፣ ድምጿ ጠፍቷል። ምናልባት በዛቻና በፍርሃት ውስጥ ያለች ተጠቂ ትሆናለች የሚል ጥርጣሬ አለኝ። ይህን ነገር በደንብ አድርገን መመልከት ይገባናል። የህግ አካላትና የሚዲያ ባለሙያዎች የዚችን ልጅ ደህንነት ሊያረጋግጡና የጠፋችውንም እናት የልጅቷን እናት እውነት ሊመረምሩ ይገባል። ይሄ ኃላፊነት አለባቸው የህግ አካላትና የሚዲያ ባለሙያዎች። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? እናትየው እውነት ሞተዋል ወይስ ዴዚ በዲጂታል እገታ ስር ነው ያለችው? ያላችሁን አስተያየት ከታች በኮሜንት ላይ አጋሩኝ። ይህን ቪዲዮ ላይክ፣ ሼር ማድረጋችሁን እንዳትረሱ። ይህንን ቻናል እንዲያድግ ሰብስክራይብ አድርጉ። መረጃው ብዙዎች ጋር ተደራሽ እንዲሆንም ይህን ቪዲዮ ሼር ማድረጋችሁን ለወዳጅ ዘመዶቻችሁ ሼር ማድረጋችሁን እንዳትረሱ። በሌላ አዳዲስ መረጃዎች እስክንገናኝ ድረስ ባይ